ከዛ በኋላ ተነሽና በዚህ በመከራው ውስጥ እንግባ የምታየው ታሪክ አለሽ አለኝ። ወደ ጨለማው ውስጥ በገባነ ጊዜ ነጣቂው አውሬ በፊቴ ይመጣል። የቀንዳቸው ርዝመት የጥርሳቸው ርዝመት ሊነጥቁኝ ይቃተላሉ። በየበሩ ብቅ ብቅ ይላሉ። በፊቴ ይመጣሉ። አይዞሽ አይነኩሽም፣ ያልተፈረደባትን ነፍስ አይነኳትም እያለ እያጥናና ቅዱስ ሚካኤል ወደ ጨለማው ውስጥ ገባን። የእናቴ ትንሽ ወንድሟ በኃጢአት የታሸገ ክፉ ሰው ነበረ። እሱ ለንስሐ ሳይበቃ ሁሉም ያዘነበት እናት አባት ያለቀሰበት ነበረ። እሱ እስከ ብዙ ቀን በፊት ነበረ ያረፈ። እሱ በጨለማ ውስጥ በእሳት ሰንሰለት ታስሮ ባህር ውጦት የሚያንቀጠቅጥ ብርዱ የሚያንቀጠቅጥ መቋቋሚያ ያለለው ቦታ ላይ በእሳት ሰንሰለት ታስሮ አገኘው። መጀመሪያ የገንዛ ስጋዬን ያገኘው። በዛ ጊዜ ብዙ አለቀስኩ። ከዛ በኋላ ደግሞ ልብ ብለን ስንሄድ ጠንቋዮች ፈራጅና አስፈራጅ ባንድ ላይ ነው መከራቸው። በአንድ ጉድጓድ ነው የሚገቡት። የሚያስፈርዱም የሚፈርዱም በአንድ ላይ ነው ጥፋታቸው። የነሱ መከራቸው በአንድ ላይ ነው። በአንድ ላይ በጎደጎደ ስፍራ ውስጥ በጢስ ታፍነው እየተብላሉ እየተንጫጩ መጠን የሌላቸው ሰዎች ይታያሉ። ከደጃፉ ላይ ምልክታቸው ነው። ይህን ጩኸት ትሰሚዋለሽ ይለኛል። አዎ እሰማዋለሁ። ምንድነው? ልቅሶ ነው የምሰማው ስለው እኒህማ ጠንቋይና አስጠንቋይ ናቸው። ፈራጅም አስፈራጅም በአንድ ነው መከራቸው። ምልክታቸው ይሄ ነው ብሎ ስኒው ተዘርግቶ ቡናው ከስኒው ላይ ይታያል። ሙገጫው በተሰንበት የሚወቅጡበት እጃቸው ተቆርጦ ከሙቀጫው ጋራ አብሮ እሳት ይነዳል። የቡና ቁርሳቸው የሚሸት የገማ የከረፋ ሆኖ እንደ ጥንብ እየሸተተ ይታያል። ምንጣፋቸውን ጉዝጓዛቸው ሁሉ ይታያል። የእነሱ ምልክታቸው ይሄ ነው። ይህን ያየ ሁሉ ይረዳል አለ። ከዛም በኋላ ወዮላቸው እያልኩ እያዘንኩ እያለቀስኩ ደግሞ ልፍ ስንል 7 ወንዶች ዘንዶውና እባቡ ከዛ ይህን እንደምናየው ቋሚ ባህር ዛፍ ሆኖ ነው የሚታየው። ምክንያቱም በአጣነት ሲጫወት ነው የሚኖርና። ስለዚህ ዘንዶ ጠልፎ ይዟቸው 7 ወንዶች በአንድ ላይ መረማመድ አቅቷቸው እየተፋጁ እየተነካከሱ አንገቱ በአንገታቸው መካከል ሆኖ አንድ ጊዜ አንዱን ፊት እንደዚህ አንዱን ፊት እየወጋ በጣም የሚያስደነግጡና የሚያባቡ ሰዎች በፊታችን መጡ። ምንድናቸው ስለው እኒህማ በዓለም ላይ ሳሉ ነፍስ እያገደሉ የሰው ገንዘብ ሲዘርፉ ነፍስ ሲያጠፉ የኖሩ ወንበዶች ናቸው። ከዚህም የበለጠ ታያለሽ አለ። ዙሪያውን እሳት እየነደደ በመካከሉ ላይ ብዙ ሰዎች እንደ ሰም እየቀለጡ መውጫ መክፈቻ መዝጊያ የሌለው ቦታ ላይ ዙሪያውን ታጥሮባቸው ይቃጠላሉ። ምንድናቸው ስለው እኒህማ ስጋ ወደሙን በስልጣናቸው ያፈረሱ ናቸው። ስጋ ወደሙን በቂም የተቀበሉ ናቸው። ይቅር ለእግዚአብሔር ሳይሉ በጠላቶቻቸው ላይ ይቅር ለእግዚአብሔር ሳይሉ የመጡ ናቸው። በምድር ይቅር ያላለ በሰማይ ይቅርታ የለውም ሲባል አልሰማሽም አለ። አዎ ሰምቻለሁ አለ። በመጽሐፍ ሲነገር ሰምቻለሁ አለ። ይሄ ነው እነዚህ ናቸው። በምድር ይቅር ያላለው ሁሉ ይሄ ነው መኖሪያው አለ። ከዚያም ልፍ ስንል ሴቶች ከወንዶች ጋራ ተቆራኝተው ቁጥር ስፍር የሌላቸው በእሳት መግረፊያ እየተገረፉ እየተነዱ ይመጣሉ። ሰውነታቸው ጥላት ይመስላል። ከእሳት ወጥተው ነው የመጡትና ምንድናቸው? ሴት ወንድ የታሰረው በእሳት ሰንሰለት ተሳስረዋል። ምንድናቸው? እኒህማ በዝሙት ሲረክሱ የኖሩ ናቸው። በምድር እየወደዱ የሰሩት ስራ ከዚህ ተካሰው በእሳት መካከል ተፈርዶባቸው ንስሐ ሳይገቡ ስለመጡ ይሄ ነው ቅጣታቸው አለ። ከዛም ወደዚያ ደግሞ እልፍ ስንል ከገደል ላይ መውጫ መውረጃ የሌለው መጠኑ የማይታወቅ ገደል አለ። ከዚያ ላይ ብዙ ነፍሳቶች ተንጠልጥለው ይታያሉ። የሚጨብጡት የላቸው፣ የሚያርፉበት የላቸው። ምንድናቸው አልኩት። ከመነኮሱ የዘሞቱ መድኃኒት ቀጥቅጠው ለሰው የሚሰጡ ሕጋቸውን በሜዳ የሚጥሉ ናቸው። የሚወርዱም በምጣት ነው አለ። ሲያወት ገደሉም አያስወርድም፣ ወደ ላይም አያስወጣም። የሚያሳዝንና የሚያስደንቅ ነገር ነው። ከዛ በኋላም ደግሞ እልፍ ስንል ብዙ ሽማግሌዎች መቱን ቁጭ ብለው አይንቀሳቀሱም። እሳት ሆኖ ሲነድ አይታይም። ምድሩ ግን የሚያቃጥል የሚፈጅ የማያስቆም የማያሳልፍ ነው ምድሩ ሲቃጠል። ከዛ ላይ ሳይንቀሳቀሱ አረር እያቃጠላቸው ብዙ ሽማግሌዎች ይታያሉ። ምንድናቸው? አይንቀሳቀሱም። ሲዋቸው ሰው ናቸው። ምንድናቸው ስለው በምድር በጉቦ ሲፈርዱ የነበሩ ሽማግሌዎች ናቸው። በምድር ላይ በጉቦ በመሰው በማየት በወዳጅነት ሲፈርዱ የኖሩ ናቸው። ይሄ ነው መከራቸው አለ።
ከዛ በኋላም ደግሞ አሻግረን ተመለከች እስቲ ያን ማዶ ሀገር እዩ አለኝ። አንዱን ክፍል ሀገር ስመለከተው በሙሉ ሰው ነው። አገሪቱም ጭንቅ ያለች ናት። ቦታይቱ ጠባቸው ነው ያሉ። ሰዎቹም ቁጥር ስፍር የላቸውም። ቦታይቱ አንድ ደብረ ሀገር ያህል አልሳየው። ሰዎቹም ጥቁሮች ናቸው። እንባቸው የሚወርድበት ፊታቸው በሙሉ ፈሰስ ፈሰስ ቀዶ ተጎርጉሮ ሰርክ አይናቸው የሚጎርፍበት ነው አለ። ምንድናቸው? አገሩ ጥቁር፣ ሰው ጥቁር፣ ስራ ይሰራሉ፣ የልማት ስራ ይሰራሉ። ሴቶችም ወንዶችም ተቀላቅለው ብዙ መጠን የሌላቸው በአንዲት ሀገር የሞሉ ሰዎች ይታያሉ። ምንድናቸው ስለው እኒህማ ሰንበትን የሚሽሩ ናቸው። በምድራዊ ሰንበትን ስላላከበሯት ከዚህም እየሰሩ ነው። ታያቸዋለሽ መከራቸውን። በምድርም አላረፉ። ሰንበት ርፈት ነበረች። ሰንበት ለማረፍ ነበር የተፈጠረች። ግን ሰው ባለማወቁ ስለሚሽሯት ይኸው ከምድር የሰሩ ስራ ከዚህም እየሰሩ ነው አለ። ስመለከተው ስራቸውን ሴቶች ይፈጫሉ፣ ይወቅጣሉ። ወንዶችም ደግሞ እንደ ሳር ያጭዳሉ፣ እንደ ቤት ይሰራሉ ይመስላሉ፣ እንደ ጭቃ ያወካሉ ይመስላሉ፣ ይቆፍራሉ፣ እንደ ሳር ያጭዳሉ ይመስላሉ። የልማት ስራ ነው የሚሰራው። በምድር ያላረፈ በሰማይ ምርፈት የለው። ይሄ ነው ስራቸው አለ። እና እንዴት በዙስ ሁሉስ እንዴት ብዛት አለው? አንድ ሀገር አልችለው ብሎ አይደለ ባልኩት ጊዜ ሰንበትን የሚሽር ሁሉም ስለሆነ አገር አይችላቸውም። አገሩ ጠቧቸዋል። በሀገር ነው የሚቀጡ እነሱ። ነበልባል እሳት ከሰማይ ሰማያት እየወረደ በሶስት ሰዓት ይገርፋቸዋል። ሰንበትን የሚሽር ሁሉ ቦታ አይችለውም አለ። የቀሩ ሁሉ በመከራ ያለው ሁሉ ክፍል አለው። በአንዱ ክፍል ግማሹ፣ በአንድ ክፍል ግማሹ ነው ያለ። እነሱ ግን ከብዛታቸው የተነሳ አገር አልችላቸው ብሎ ነው ያለ። ይሁን ሰንበትን የሚሽር ሁሉ እንደዚህ ብሎ ነው የሚኖር አለ። በዛን ጊዜ አለቀስኩ፣ ብዙ አለቀስኩ። ወገኖቼ ሽንኩርትና በርበሬ ውሃ በሰንበት በባል እየቆፈሩ ያጠጡ ነበር። ወይኔ ማን መነገራቸው ነው ያልኩት። ማን መነገራቸው? ሁሉ መከራ መኖሩን በመጣፍ እየሰማ ነው ባለማመናችን። ወየ ወገኖቼ ብዬ ብዙ ልቅሶ አለቀስኩኝ በዛን ጊዜ። ይህ ነው ስራው ሁሉ። ሰንበትን የሻረ ሁሉ መኖሪያው ይሄ ነው። ግን እነሱ ምንም አያስቡትም። ሰንበት ምን እንደሆነ አያውቁትም። የእግዚአብሔር ቁስሉ የእግዚአብሔር አይኑ ሰንበት ናትና እሱ ያከበራት ናትና ስላላረፉ ከዚህ ምርፈት የላቸውም ብሎ በመከራ ያለ። ቆይ ጥቂት ነበልባል እሳት ይወርዳል አሁን አለ። ጥቂት ጊዜ ስመለከታቸው የመከራቸው ብዛት፣ የስራቸው ጭንቀት በጣም ያሳዝናል። ከዛም በኋላ ነበልባል እሳት ከሰማይ ሰማያት ከሶስተኛው ሰማይ አንስቶ ወረደ። ዝናብ ዘንቦ ሲያበቃ ጉም እንደሚሸፍነው ያ ነበልባል እሳት እዳችን ሀገር በሙሉ አሸፍና አድርጎ ለበለባቸው፣ ተቃጠሉ። ወየ በላቸው። እስካሁንማ ነፍሳቸው ወጣ የለ አልኩት። በነፍስ መሰቃየት እንጂ ሁለተኛ ሞት አለ አለ። ከዛም በኋላ ብሏቸው እንደገና እሳቱን ሽቅብ ባነሳው ጊዜ እንደ ንፋስ ገልቦ ሲወስደው ከጥቁረት ላይ ጥቁረት፣ ከክሰል ላይ ክሰል ጨምረዋል። መንቀሳቀሳቸውን አይተውም እንደነበረው ስራቸው ይሰራሉ። ያን ጊዜ ልቤ ተመሰጠ። ብዙውንም ወገኖች የሚገኙ በዚህ ውስጥ ነው እያልኩ አዘንኩ፣ አለቀስኩኝ። ከዛም በኋላ ብዙ ነው ነገሩ። አጠር ላድርገው ብዬ ነው እንጂ ብዙ ነው። ምንም የሚያልቅ ነገር አይደለም። በ13 ሰዓት ውስጥ የታየ ነገር ብዙ ነው፣ መጥንም የለው። ግን በመጠኑ ከዛ በኋላ የሰንበት ቀን ደረሰች አለ። ቀኑ ይችን መከራ የማይባት ቀን ማስከኞ ቀን ነበር። ግን የሁሉን ታሪክ ለማስረዳት ሲል ዓርብ 9 ሰዓት ሆነ አለ። ዓርብ 9 ሰዓት ሲሆን ወታደሮች ውሃውን መርዝ የሚረጩ አሉ፣ እየታዘዙ በየሳምንቱ የሚረጩ። እነሱ ዓርብ 9 ሰዓት ተልከው ወደ ውሃው ሄዱ። ሄደው መርዝ ነው የሚረጩት። እሑድና ቅዳሜ የምንጠጣው ውሃ መርዝ ነው። ከዚያ ስንሄድ ኑ በተባልነ ጊዜ በዘላለማችን ጥያቄ መልካም ሰርተን ያለርነ ሰዎች እትል ነው የሚፈላበት። የሰንበት ውሃ ትል ነው። ብዙዎችን ሲያስለቅሳቸውና ሲያሳዝናቸው